የሚጠጣ ሽቶ እንዳለ ታውቃላችሁ የሚጠጣ እዚህ ጋር ምግባችሁን እየበላችሁ ያያችሁ ነው ቪዲዮን ላሳያችሁ ሰላም ዩቲዩብ እንዴት ናችሁ አለውላችሁ ዛሬ እንግዲህ በአዲስ ቪዲዮ ተገናኝተናል ከጓደኛዬ ጋር ነኝ ጓደኛዬ ላስተዋውቃችሁ መጀመሪያ ሰላም እንዴት ናችሁ ያው ዛሬ አብረን ነው የምንውለው አብረን እናሳልፈው እስኪ ውሏችን በትንሹ መሽቷል ኦሬዲ ሰዓቱ ግን የት እንደምንሄድ አላወቅንም ገና ፕላን አላደረግንም ያለው ነገር እናሳያችኋለን ይመቻችሁ እንደነገራችሁ ሰዓቱም ከሰዓት በኋላ ነው 10 ሰዓት ሆኗል የምንሄድበትን ቦታ እናቅም ፕላን አላደረግንም ግን ራንደም ቦታ ነው አሁን የምንሄደው እስኪ ውሏችንን አብረን የምናየው ይሆናል አብራችሁን ቆዩ ይመቻች ሰብስክራይብ ያደርጋችሁ ቻናሉን እስከ መጨረሻው ተከታተሉ ሌትስ ጎ በቃ እንሂድ እስኪ ወዴት ልንዳው በነገራችን ላይ ኔክስት ነው እዚህ ሰፈር ዋሉ በሉን እስኪ ኮሜንት ላይ እና መተን ሰፈራችሁን እናሳልፍ በእኛ ጋር ጆይን ማድረግ የምትፈልጉም ካለ እናሳያችሁ ሰፈር ካለ ቦታ ካለ ማሳለፍም እንችላለን አብረን ከኛ ጋር ይቻላል ኮሜንት ላይ አስቀምጡልን እሺ አሁን ቦሌ ወሎ ሰፈር አካባቢ ነን ቦሌ ወሎ ሰፈር ላይ ነን በነገራችን ላይ አሁን ያለነው ወሎ ሰፈርን ጋራድ ሞላ አካባቢ እና እዚህ ጋር በጣም ሞዴል ጓደኛዬ ሽቶ ቤት አለ በዚሁ አጋጣሚ ለምን አንገባም እና ሽቶ አናሳያችሁ ጽድት ያለ በጣም ሌክዠሪ ሆነ የመጀመሪያው ሽቶን እንደዚህ ነፍታችሁ የምትቀቡበት ሽቶ መጣቃል ከዚህ በፊት የመጀመሪያ ነው በቃ እስኪ እኔም ማለት አብረን እናየዋለን አብረን ነው እስኪ ኢትዮጵያ ውስጥ የመጀመሪያው ሽቶ ተሞክሮ ስፕሬይ አድርጋችሁ የፈለጋችሁ ሽቶ ተቀብታችሁ የምትገዙበት ሱቅ ነው የመጣሁት። የትኛውን ሽቶ መምረጥ እንዳለብኝ ግን አላውቅም። ነው ላሳያችሁ። እስኪ ይሄን ሞክረው ተቀብቼ እንደፈለኩ አይቼ ነው የምገዛው። የፈለጋችሁትን ሽቶ አይታችሁ ሞክራችሁ መግዛት ትችላላችሁ። አድራሻ ቦሌ ወሎ ሰፈር ከመስጂዱ ፊት ለፊት ይገኛል። ሌትስ ጎ። ያው እንግዲህ ባልታሰበው ሁኔታ የመጀመሪያውን ጨርሰን ወደ ኔክስት ሎኬሽናችን እየሄድን ነው። እንሂዳ። የሚገራርም ሽቶ ነው ያየነው። የሚገራርም እዚህ መታችሁ መግዛት አለባችሁ። በተለይ ዑድ የምትወዱ ሰዎች በዛ ላይ ዑድ ደግሞ በጣም የምትጠሉ ሰዎች አስተሳሰባችሁን ተቀይራላችሁ። ለዑድ ሽቶ ያላችሁን አመለካከት ማለት ነውና መሞከር አለባችሁ ግዴታ አይደለ ባትገዙም መታችሁ ተቀብታችሁና መውጣት ትችላላችሁ ቻደስ ሚል ጊዜ ያሳለፈው አሪፍ ጊዜ ነው ያሳለፍነው ሳናስበው አሁን ሽቶ ሐሳብ አልነበረኝም ሞከር ግን በቃ በዚሁ አጋጣሚ ቆንጆ ሽቶዎችን አይተናል እስኪ ደግሞ አሁን የት እንግባ ወዴት ልንደው እስኪ ወደ ገርጂ እንሂድ ወደዛ ዝም ብለን ፕላን አላረግንም ነበር ዛሬ እንደዚህ ሰራሽ በቃ እንደውም ደብሮን ቦታው ሁላ እናቅም ነበር ደብሮን ምን ነበር በቃ ፏ ያለ ነገር አሪፍ ጊዜ በነገራችን ላይ ይሄ የሚጠጣ ሽቶ እንዳለ ታውቃላችሁ የሚጠጣ እሱን ቆይ ቪዲዮ ቆርጠን እናስገባላችኋልና እሱን ራሱ ሞክረን ነበር ለእናንተ ግን ሳናሳያችሁ ረሳ ነው እሱን ራሱ እንትን ብለን ነው በእናትህ ታዩታላችሁ ባይ ዘ ዌይ ብዙ ጊዜ በተለምዶም በእንትንም ያልታሰበ ነገር ያልታሰበ ፎቶ ያልታሰበ ቪዲዮ በጣም ቆንጆ ይወጣል የሚል ነገር ይወራልና እስኪ ዛሬው ነው እንደዛ ነው ተስፋ የምናደርገው ገርጂ ደርሰናል ምን እንብላ ምን በለው ምንም አይነት ምግብ ቤት እስካሁን አላገኘንም ምን እንብላ እስኪ እያየን ነው እንግዲህ የሆነ ቤት እንገባለን ምግብ እየፈለግን ነው ምግብ ቤት ቆንጆ ቤት እስኪ ገርጂዎች ኮሜንት ላይ ጽፉልናላችሁ እሺ አሪፍ ቤት ካለ መተን እንሞክርላችሁ ተጽፋላችሁ በዚሁ ለምን ወይ ወደ ጎሮ እንሂድ ወደ ቻንሳችን አይ እዚህ ሞክር ወደ መጣንበት እንመለሳ ወደ ዩኒቲ አካባቢ እስኪ ምግብ እንፈልግ ርቦናል እንዴት የኛው ቤት አየው እዚህ ጋር እንግባ እንዴ እስኪ
አዎ ኢንቴሪየሩ የውጭው ነው ደስ ይላል በጣም። እስካሁን ዞርን ገርጂን አጣ ምግብ ቤት። እስኪ ይሄኛውን ዩኒቲ ፊት ለፊት ለተማሪዎች ምናምን የሆነ ነገር ይመስላል። ቢዮንድ እስኪ እንሂድ። ከወደ ውጭ ሲታይ የሆነ ኢንቴሪየር ዲዛይናቸው ምናምን ጸዴ ነው። እስኪ ወርዳቸውን ደግሞ እንሞክርላቸው። እንየው አብረን። ሌትስ ጎ ቱኒዮ ሌትስ ጎ። እዚህ ጋር ኳስ የሚጫወቱ ልጆች አሉ። በጣም ጸዴ ቦታ ነው ያገኘነው። እዚህ ጋር ምግባችሁን እየበላችሁ እያያችሁ ነው። ቪዩን ላሳያችሁ። በጣም ጸዴ ቦታ ነው እንደምታዩት ያገኘነው። ምግባችሁን እየበላችሁ እዚህ ጋር ኳስ ምናምን ማየት ትችላላችሁ። በጣም ደስ ይላል። እዛ ላይ ቆንጆ አየር አለ። መዝናኛ ነው። ይሄ ለወጣቶች ለተማሪዎች የሚሆን ነገር ነው። ደግሞ ምግባቸውን እንሞክራለን። ያለው ነገር እነግራቸዋለሁ። ምግባችንን አዘን በመጠበቅ ላይ ያለን እዚህ ጋር የምታዩት ድመት ከኛ ጋር ነበረች ለብዙ ደቂቃዎች እና ከረጅም ቆይታ በኋላ ምግባችን መጥቷል። ያው ጸዴ ነው እንግዲህ ሞክረውና ደግሞ ያለውን ነገር እነግራቸዋለን። መጀመሪያ ቴስት እናድርገው ከረጅም ሰዓት በኋላ እንግዲህ ረጅም ሰዓት ነው የፈጀው። እንግዲህ አሪፍ ቢሆን ነው እንደዛ የቆየው። ሞክረን እነግራቸዋለን። ያው እንግዲህ እንዳያችሁት ነው ቦታውንም ምግቡንም እንዳያችሁት ነው። በጣም ደስ ይላል ቦታው። በጣም ጸዴ። በእናታችሁ የሞክሩት። ተከፍሉን አይደለም እሺ፣ ሳናስበው ድንገት ነው የመጣው። በአጋጣሚ ነው ሞክሩት። በአጋጣሚ ምግባቸው በጣም ጸዴ ነው። ያው እንደዚህ የመሸው ሲሰራ ስለሚቆይ ነው። ደግሞ የሚቆይ ነገር አይ ቲንክ ጸዴ ይመስለኛል። በጣም ቤቱ ወረፋ አይደለም ቢዚ አልነበረም፣ ግን ብቻ ተመችቶናል። የዛሬው ቪዲዮአችን ይህን ይመስላል። ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ያው ያልታሰበ ቀን ያሳለፍነው 10 ሰዓት የጀመርን ከምሽቱ 2 ሰዓት ሆኗል። አሁን መቻችሁ ኔክስት የት ሰፈር የት እንምጣ የት እንዋል እስቲ ኮሜንት ላይ አድርጉልን። ደስ የሚል ቀን ያሳለፍነው ሳናስበው እንደዚህ አልጠበቅንም ነበር። ቆንጆ ምግብ በላን፣ ቆንጆ ትኩስ ነገር ወሰድን እና የሽቶ ራሱ በጣም ጸደይ ነው። አሪፍ ብሎ ነበረ። እስኪ ደግሞ ኔክስት ምን እንደምንሰራ እናንተ ኮሜንት ላይ ያስቀምጡልን እና ሰብስክራይብ ያደረጋችሁ ፋሚሊ ሆኑ። በሌላ ቪዲዮዎች በአዳዲስ ቪዲዮዎች እንገናኛለን። ባይ ባይ።